የትኛውም ነገር ከኦንላይን የምትገዙት እና ሄዳችሁ ራሳችሁ በአካል አይታችሁ የምትገዙት ነገር የትኛውም ነገር ቢሆን አንድ አይደለም፣ አንድ አይደለም። ምን ልላችሁ ፈልጌ ነው? ትላንትና ዝናብ ነበረ ከቤት እንዳንወጣ እኔ ራሴ ነኝ ከዚህ በፊት ሄጄ የሚገዛው እቃ እና ትላንትና ዝናብ ስለሆነ ጠለብዬ ማለት ነው በኦንላይን እስከ ቤት እንዲያመጡ ደውለን ጠለበንና የተበላሸውን ነው ያመጣልን። ስራውን ይስጠውና የተበላሸውን ይሄ ሁሉ ከ2 ኪሎ የወጣ ቆሻሻ ነው። አያችሁት? ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ብዝት ትርፍ ይበልላችሁ። እኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛ እህቶቼ፣ ወንድሞቼ፣ የኔ ተከታታዮች፣ የኔ ምርጦች፣ የሚወዳችሁ የሚያከብራችሁ እና ዛሬ ቪዲዮ ለመስራት አላሰብኩም ነበረ እና ሉቢያ የፈሱሊያ ፍሬሽ ፈሱሊያ እየሰራው ማለት ቆሻሻውን እየለቀምኩ ማለት ነው። ከ2 ኪሎ የወጣውን ቆሻሻ እዩትማ። ይሄ ሁሉ ከ2 ኪሎ የወጣ ቆሻሻ ነው። አስባችሁታል? ብዙ ጠልበን ቢሆን ኑሮ ከዚህም በላይ ነው ማለት ነው የሚወጣው። ከስራን ነበረ እቺ ብቻ ነች የወጣችው። ከ2 ኪሎ እቺ ብቻ ነች የወጣችው እና ምን ልላችሁ ፈልጌ ነው፣ ለቪዲዮ ለመስራት አላሰብኩም ነበረ እውነት ለመናገር እና ሀሳቤ መጣልኝ። ለምን ቪዲዮ አልሰራም? ቪዲዮም ከሰራ ቆይቻለሁ። ቪዲዮ ለመስራት አልተመቸኝም ነበረ እና ለዛ ነው ውዶችዬ ዛሬ የምሰራው ሉቢያ ነው። ሉቢያ በዘይት ታውቃላችሁ፣ አረቦቹ በጣም ነው የሚወዱት እና ደግሞም ቪታሚን አለው አሉ ለፀጉር፣ ለአይን እና ብዙ ጥቅም አለው። ሰርታችሁ ብትበሉ አሪፍ ነው እላችኋለሁ። ማታውቁት አሁን ይሄ ቀንጥፌ ጨርሼ ቆሻሻውን ለብቻ እዚህ ጋር አያችሁት? ከዚህ ወጣው ቆሻሻ እና ከጨረስኩ በኋላ ነው ቪዲዮ ለመስራት እንትን ያልኩት እና ምን ልላችሁ ፈልጌ ነው፣ የትኛውም ነገር በአካል ሄዳችሁ ግዙ። የምትገዙት ነገር በኦንላይን እንዳትጠልቡ። በጣም ነው የሚያስጠላው። ይሁት ቲማቲም አሁን ይሄ 1 ኪሎ ቲማቲም ነው 5 ፍሬ። 5ኛው እንደውም በጣም ትንሽዬ ነች። እኔ እንደዚህ አይነት ቲማቲም አልገዛም በአካል ቢሄድ ማለት ነው። እና ትላንትና ዝናብ ከቤት አላስወጣለኝና ጠለብዬ ጠልበን እስከ ቤት እንዲያመጣ በስልክ ደውለን እንዲያመጣ አደረገን እና የተበላሸውን ሰብስቦ ማለት ነው። ደግሞ ብሩ ራሱ በጣም ኦቨር ብር ነው የሚወስዱት። የተበላሸውን ይዞ መጣ እና ቪዲዮ እንዳይረዝማችሁ ቀንጨብ አድርጌ ቪዲዮውን እያሳየው ቪዲዮ ሰራችኋለሁ ማለት ነው። እኔ የትኛውም አትክልት የሚያጠበው በዚህ ነው። ቬኒጋል ከዚህ ትንሽ የተወሰነ ጠብ አድርግና እጥብ አድርጌ እመለሳለሁ። የትም እንዳትሄዱ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ የኔ ውዶች፣ የኔ ብርታቶች። በጣም ነው የምወዳችሁ ውዶቼ። አጥቤ መስፈያ ላይ አድርጋለሁ፣ ማጣሪያው ላይ ማለት ነው። እጥብ አድርጌ ነው ያጠብኩት በደንብ በመድኃኒት። እዚህ ጋርም ደግሞ ቲማቲሙን አጥቤ ያለው፣ እዚህ ጋር ነጭ ሽንኩርት አዘጋጅቼ ያለው። ይሄን ነጭ ሽንኩርት ሁሉንም በፍሬ አይደለም የሚጨምረው፣ ግማሹን ወቅጬ ግማሹን በፍሬ ነው የሚጨምረው። ይሄው ሽንኩርት አደ እና አዘጋጅቼ ያለው ማለት ነው።
ቲማቲሙን ይፈጫለሁ ማለት ነው። አሁን ነጭ ሽንኩርቱን ከቲማቲም ጋር ሊፈጫ ነው። ቀለል አድርጌ ማለት ነው። ስራ ቀለል እንድለኝ ስራ ቀለል እንድለኝ ነው። እሺ ከቲማቲም ጋር ፈጭቼ ይመለሳለሁ። እሺ ጋይስ ይኸው ፈጨሁት በፕላንደር ያችሁት እንዳያችሁ ቲማቲሙ ፍሬሽ ነው። ሁሉ ነገር ፍሬሽ ነው እና በጣም ነው የሚጠቅመው። ማለት ቪታሚን አለው። ሁሉም ነገር ፍሬሽ ሲሆን ኬሚካል የሌላው ነገር በጣም ለሰውነታችንም ለሁሉ ነገር ቪታሚን አለው እና ይሄ ሉቢያ ደግሞ ፀጉር ያሳድጋል አሉ። ሰርታችሁ ብሎ እውነት ለመናገር ፀጉር ያሳድጋል ሲሉ ሰምቼ ያለው ደግሞ አይን ጥራት ይላሉ። ለብዙ ነገር እንደሚጠቅም ነግሮኛልና ሰርታችሁ ብሉ። ማትበሉ ከሆነ ከአሁን በኋላ መብላት ጀምሮ። እኔም በቅርብ ጊዜ ነው መብላት የጀመርኩት። ያው ብዙም እኛ ሀገር የተለመደ አይደለም ይሄ ፈሱሊያ ፍሬሽ መብላት እኛ ሀገር ብዙም የተለመደ አይደለም። እኔ እዚህ ሀገር ነው የለመድኩት እና መብላቱን እንዳታቆሙ። እዚህ ጋር ድስጤን አዘጋጅቻለሁ እና ውዶችዬ ይሄ የሚሰራው በወይራ ዘይት ነው። በወይራ ዘይት ነው የሚሰራው እና ዘይት አዲ አይደለም፣ በወይራ ዘይት ነው። ይህ ወይራ ዘይት ደግሞ በጣም ጥቅም አለው ጋይስ፣ ዝም ብሎ አይደለም። ኦኬ ፍሬሽ ነው። ፍሬሽ ማለት ፍሬሽ ነገር ማለት ሁሉም ጥቅም አለው፣ ቪታሚን አለው፣ ሁሉም ነገር ማለት ነው። ፍሬሽ የሆነ ነገር ቪታሚን አለው ጋይስ የኔ ውዶች። ደግሞ ለፀጉራችሁ እንዳትጠቀሙ፣ ሽበት በሽበት ነው የሚያደርጋችሁ። እኔ ላይ ደርሶ ስላየው ነው። ዘይቱን ተቀብቼ ፀጉሬ ላይ ሽበት አድርጎ ነው ያስቀምጠው። ሽበት በሽበት። ዘይቱ ሞቅ ሲል ሽንኩርት እንጨምራለን። ሽንኩርቱ እንደዚህ ተጠብሶልኛል። ከሌሩን እንደዚህ ሲቀይር ሉቢያን እንጨምራለን ማለት ነው። ሉቢያን ጨምረን ከሽንኩርት ጋር ከዘይት ጋር እንደዚህ በደንብ ካመሰለን በኋላ ክዳኑን እንከድናለን ማለት ነው። በደንብ እንዲጠበስ ውሃ አይጨመርም። እሺ ጋይስ ውሃ እንዳትጨምሩ። ፈሱሊያ ራሱ እንደ ውሃ ነው። ቲማቲምም አለ ፍሬሽ ቲማቲም ያው ራሱ ውሃ እንትን ስለሚል ውሃ እንዳትጨምሩ። እንደዚህ ከድነን ድስቱ እንዳይዝ ማለት ነው እንቀንሳለን ኦቨናችን። አሁን ይሄ 3000 ላይ ነው ያለው፣ 2000 ላይ አደርጋለሁ ማለት ነው። 2000 ላይ ቀስ ብሎ እንዲበስል ማለት ነው፣ እንዲጠበስ ውዶቼ። እንደዚህ ከተጠበሰ በኋላ ፈሱሊያ እንደዚህ ከተጠበሰ በኋላ ቲማቲሙን እንጨምራለን። የፈጨነው
ቪዲዮ እንዳይረዝም ብዬ ካሜራ ጀርባ ቅመም ጨምሬ ያለው ነጭ ሽንኩርት በፍሬ ጨምሬ ያለው። አሁን በስሎልኛል ግን ኦቨኑን አልዘጋውም። በ200 አድርጌ ቀስ ብሎ እንዲበስል በ200 አድርጌ አልዘጋውም ማለት ነው። እስቲ እናያለን ከፍተን። ችክችክ እያለ ነው። እኔ ውሃ አልጨመርኩም። ውሃ አይደለም ይሄ የራሱ ውሃ ነው እና ዘይት የጨመርኩት እንዳያችሁ ፍሬሽ ቲማቲም ነው ፈጭቼ የጨመርኩት። ነጭ ሽንኩርት በፍሬ የጨመርኩት። ያው ይሄ እንደዚህ ነው የሚቆየው። በስሏል አያችሁ እና በጣም ነው የሚወዱት። እንትማ በስሏል። ሁሉን ነገር ጨርሼ ያለው ያው መጨረሻ ላይ እንዴት እንደወጣ ላሳያችሁ ብዬ ነው እንጂ ይህንን ይመስላል። ይሁትም እና መልካም ቆይታ መልካም ጊዜ የሚላችሁ። ቪዲዮን እስከ መጨረሻ እዩልኝ፣ አበረታቱኝ። ሳብስክራይብ፣ ላይክ፣ ሼር በማድረግ ኮሜንትን በመጻፍ አበረታቱኝ የኔ ውዶች። አሁን ኦቬኑን እዘጋለሁ። ይበቃል፣ በስሏል። በቃ ከዚህ በላይ አያስፈልግም። በጣም ነው የምወዳችሁ፣ በጣም ነው የሚያከብራችሁ። መልካም ቆይታ ይሁንላችሁ። አበረታቱኝ።